ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡ ከውሰር ቲዩብ ተከታታዮች እንደምን አላችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። እነሆ ዛሬ አዲስ ትልቅ ኸይር ስራ ይዤላችሁ ቀርቤያለሁ። በደቡብ ወሎ ዞን መካነ ሰላም ከተማ ቀበሌ 3 አዲስ ምስረታ የሚባለው አካባቢ አዲስ የመስጂድ መስሪያ ቦታ ተሰጥቶ እነሆ አካባቢው ለስራ በርብርብ ላይ ይገኛል። ኢንሻአላህ ቦታው ከተሰጠ ጀምሮ እንጨት በመቁረጥ እንጨት አጥር በማጠር እንዲሁም ከሩቅ ቦታዎች እንጨቶችን በማጋዝ በጣም ለግንባታው ርብርብ እያደረጉ ነው። ኢንሻአላህ እንደምታዩት ህፃናቱ ትላልቁ ሰው ሁሉም በምታዩት ሁኔታ ላይ ይገኛል። ግን ይሁን እንጂ አሁን እየተሰራ ያለው ጊዜያዊ መስጂድ ቆርቆሮ በቆርቆሮ ነው። ኢንሻአላህ እንግዲህ ይህን መስጂድ ወደፊት ያው በትልቅ ሁኔታ እንዲሰራ እየታሰበ ነው። እና እንግዲህ ደግሞ እዚሁ መካከል አህለል ኸይር ካለ ይህን መስጂድ ይገነባለሁ የሚል በአላህ ፍቃድ ሊኖር ስለሚችል እንድታመላክቱ እንግዲህ በዚህ ሰበብ ምናልባት እንደዚሁም አንድ አህለል ኸይር ተገኝቶ ይህን መስጂድ እገነባዋለሁ የሚል ሊገኝ ስለሚችልም ግምት ነው እላችኋለሁ ውዶቼ። ኢንሻአላህ እንግዲህ እንደምታዩት ወላሂ ከአጥር ጀምሮ እስከ ጊዜያዊ ሽንት ቤት ቁፈራ እና ብዙ የባከኑ የደከሙ ነው። ወላሂ በአካባቢው የሚገኙ ሙስሊሞች በጣም ጠንካራ ናቸው። በቃ በብዙ ጥረት በብዙ ድካም ነው ይህ ቦታ የተገኘው። ታሪኩን ዘርዘር ባረግላችሁ አንድ ወንድማችን ነበርና ቦታው ላይ ድንጋይ ክቦ ውጭ ላይ መስጂዱ ሳይሰጥ በፊት እንደ መስጂድ ያችን ቦታ ተጠቅሞ ይሰግድባት ነበርና ከዛ ምኞቱን ሰፋ አድርጎ ቦታ እንድናገኝ ብዙ ጥራል። ያንን ከጣረ በኋላ አንድ አህለል ኸይር 500 ካሬ የሚሆን ህገወጥ ቦታ ቢሆን ሰጠችና እዛ ቦታ ላይ አንድ 30 ቆርቆሮ ተሰርቶ የከተማ አስተዳደሩ ህገወጥ በማለት አፈረሰባቸው ማለት ነው። ያ ከፈረሰ በኋላ እንደ አዲስ ወደ ማመልከት ጀመሩ አካባቢ ሙስሊሞች ለከተማ አስተዳደሩ መስጂድ ቦታ የለም በማለት አመለከቱ። ካመለከቱ በኋላ የከተማ አስተዳደሩ ጥያቄያቸውን በመቀበል 2981 ካሬ ተሰጥቷቸው ይህ የምታዩት ቦታ ላይ አሁን ጊዜያዊ መስጂድ ሰርተዋል። እና ውዶቼ ኢንሻአላህ ዞሮ ዞሮ ሁሉም ያቅሙን ለዚህ መስጂድ እንደምታዩት ምንጣፍ ይጎለዋል። የተለያየ ብዙ ነገር ጎደሎ አለው። እሱን ለማሟላት ሁሉም ያቅሙን በዚህ በምንለቀው አካውንት መርዳት ይቻላል። ይህ መስጂድ ደግሞ እንዳቅሙ ከተገነባ በኋላ ስም ተሰጥቶታል። ቀበሌ 3 ምስረታ ሰውየ ምስረታ አካውንት መስጂድ ነስር ተብሎ ስም ወጥቶለታል። አካውንት ቁጥር ሂጅራ ባንክም ኢትዮጵያ ንግድ ባንክም ዘምዘም ባንክም አካውንት ቁጥር ወጥቶለታል። ያው በመስጂዱ ስም መርዳት ለምትፈልጉ ኢንሻአላህ አካውንቱን እንለጥፍላችኋለን ማለት ነው ውዶቼ። እና ኢንሻአላህ እንግዲህ ካልኳችሁ በኋላ መጀመሪያ ለዚህ መስጂድ ካሳ ሱብሃንአላህ ወላሂ የመካነ ሰላም ሙስሊሞች 870 ምናምን ሺህ ብር የሚሆነው የመካነ ሰላም ሙስሊም በኢድም በጁምዓም በምንም ተሰባስቦ ሊከፈል ችሏል። ኢንሻአላህ እንደምታዩት እዛ አካውንት ላይ አካውንት ካዝናው ላይ ብር ምንም አይነት ብር የለውም። መርዳት ለምትፈልጉ ኢንሻአላህ አካውንት ቁጥሩ በመስጂዱ ስም ነው እንለጥፍላችኋለን ውዶቼ። አቅም ያላችሁ እንደዚሁ እንደኔ ሸር በማድረግ በማስተዋወቅ የበኩላችሁን እንድትወጡ ስል በአክብሮት ገልጽላችኋለሁ።
ኢንሻአላህ ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ